ከታህሳስ 1 ጀምሮ እስከ ታህሳስ 7 ለምሳሌ ለአንድ ሳምንት የአንድነት ሳምንት በሚል ልዩ ፕሮግራም ብንሰራ እውነት ለመናገር በጣም ውጤታማ እንሆናለን። ምንም ስለ ልዩነት የማንሰብክበት ሳምንት፣ ስለ አንድነት ጥቅም አጉልተን የምናሳይበት ወቅት የፍቅር ሳምንት ብናደርገውና ባለሙያዎችንም ጭምር እየጋበዝን የአንድነትን ጥቅም የምናሳይበት ቢሆን በዚህ ሳምንት ለምሳሌ በዚህ አሁን ቅድም ባልኩ ፕሮግራም ውስጥ አንደኛው የፕሮግራሙ አካል አንድ ማድረግ የሚችሉ እንደው እስኪ አንድ አይደሉም ብለን የምናስባቸው ለምሳሌ የአርበኛ እስክንድር ነጋና የአርበኛ ዘመኔ ካሴን ፎቶግራፍ በጋራ ለምሳሌ ማውጣት ቢችል አንድ ሚዲያ የአርበኛ ጌታ አስራደና የአርበኛ አስረስ ማረን ፎቶግራፍ በጋራ ለምሳሌ ማህበራዊ ሚዲያውም ቲክቶኩም ፌስቡኩም ዋትስአፕም ሌላውም ጭምር ማለት ነው የአርበኛ መከታውና የአርበኛ ዝናቡን እንዲሁም የኮሎኔል ፈንታውና የነ ዋርካው ምሬ ወዳጁን የነ ራስ አርበኛ ደረጀ በላይና የነ ኢንጂነር ማንችሎትን ሌሎችንም ጭምር እንደ ልክ እንደነ አርበኛ ከፍ ያለው ደሴና የነ አርበኛ ሳሙኤል ባለድልን በቃ እነዚህ አንድ ላይ አልቆሙም የምንላቸው የነ አርበኛ መምህር ምንተስኖትና የነ ኢንጂነር ደሳለኝም የነ አርበኛ እያሱ አባተና የነ ኢንጂነር በየነን ፎቶ አንድ ላይ እያደረግን እስኪ እናውጣ። እንዲያው እኔ ስለ ዘመነ ብቻ ወይ ስለ እስክንድር ወይም ደግሞ ስለ ምናምን ብቻ ከምሰብክ እስኪ ስለ ዘመነ የሚሰብከው ስለ እስክንድር ቢስበክ፣ ስለ እስክንድር ወይ ስለ ጌታ አስራደ የሚሰብከው ደግሞ እስኪ ስለነ ዘመነና ስለነ አስረስ ስለነ ምሬ ለምንድን ነው እንደዚህ የማይሰበከው? ይሄ የማን ነው ካልከኝ የሚዲያው ኃላፊነት። ይህንን መወጣት ከቻለ ሚዲያው እርግጠኛውን እነግርሃለሁ በአጭር ጊዜ ውስጥ የአንድነት ያልቃል። መሳይ እርግጠኛ ነኝ አንተም ለዚህ አርአያ ሆነህ ትሄዳለህ ብዬ አስባለሁ። ኦፍኮርስ እስካሁንም ድረስ እኔ ባለኝ ግምገማ መሳይ ለሁሉም አገልግሎት የሚሰጥ እንትን ነው፣ ግን ደግሞ በተለየ ደረጃ ማለት ነው። እንደውም ምናልባት ከዚህ ጋር አንድ የሚያያዝ ነገር ብዙ ጊዜ እኔ ያው አስተማሪም ስለነበርኩ በተለይ ከዚህ ከሊደርሺፕ ማኔጅመንት ከተቋም ግንባታ ጋር ኮርስ እሰጣለሁ መሳይና አንድነት የቡድን ስራ የተቋም ስራ እጅግ በጣም ውጤታማ እንደሚያደርግ በጣም ጠንቅቄ አውቃለሁ። ጠንቅቄ ነው የማውቀው። አንድነትን እንዴት እናምጣ በሚለው ላይ ለምሳሌ ዋይኖት እኔና አርበኛ አስረስን ወይም ደግሞ አርበኛ ሀብቴ ወልዴንና አርበኛ ሳሙኤልን በአንተ ሚዲያ መጋበዝ ትችላለህ። እኔ አይውሽ እኔ በግልጽ የምነግርህ አርበኛ ጋር በአንድ ሚዲያ ብታቀርበኝ ለመነጋገር ዝግጁ ነኝ።